ይሄ የማይነሳው ክብደት ነው። ምናልባት ይሄ አይደለም። ይሄ ግን የማይነሳው ክብደት ነው። እና የሚያነሳ ካለ $500 ያሸንፋል። ተዘጋጅተሃል? እንቀጥል። ትልቁ ሰው እንኳን ወደዚህ መጣህ። እሺ እንቀጥል። የምታነሳው ይመስልሃል? እናሳ። እሺ ቀጥል። እሺ አድርገኸዋል። የመጀመሪያው ክብደት $5 ነው። ቀጣዩ ክብደት ደግሞ $20 ነው። $50፣ $100፣ $500። እናም ክብደቱን ማታነሳ ከሆነ ምንም አታገኝም። ቀጣዩ 31 ኪሎ ነው። እስቲ እንመልከተው። ቀላል፣ አይከፈልበትም። ቻናሉን ሰብስክራይብ አድርጉ። $50 ደርሳል። $50 ደርሳል። ይሄ በጣም ቀላል ነው። አይሆንም። ወይኔ ጉዴ! $100 እኮ ደረስ። ይሄን ለማንሳት ሞክረ ከወደቀብህ ምንም አታገኝም። መቀጠል ትፈልጋለህ? አረ 100 ላይ ቢበቃኝ ይሻላል። ለማንሳት እሞክራለሁ ግን 100 ላይ ቢበቃኝ ይሻላል። እሺ በእውነቱ እኔ እሱን አልወቅሰውም። ይሄ የቶማስ ኢንች ክብደት ነው። እናም የክብደቱ መጠን አንድ ኖርማል ሰው ያክላል። እንቀጥል። አንሳው ጀለሴ። ቀላል። ከዚያን ጊዜ ጀምሮ ይህን ክብደት ማንሳት የቻሉት ጥቂት ሰዎች ብቻ ናቸው። 78 ኪሎ ግራም በአንድ እጃቸው። እንቀጥል። ቀላል። አሪፍ ነው። ምናልባት እዚህ ያሉት 100 ሰዎች ሊሆኑ ይችላሉ። እናም ከነዚህ 100 ሰዎች አንዱ ይህንን ትልቅ ክብደት ያነሳ ይሆን? እናየዋለን። ያዝና ብድግ አድርገው። እሺ ያዝና ብድግ ማድረግ። አንስቷል። ወደ $100 መቀጠል ትፈልጋለህ? አረ ይቅርብኝ እባክህ። አትፈልግም? $50 ላይ ማቆም ትፈልጋለህ? አረ በቃኝ፣ የምር በቃ። እሺ በቃ $50 ፈልጓል። እናም እከፍለዋለሁ። 20 ኪሎ ግራሙ $5 ነው የሚይዘው። መቀጠል ትችላለህ። ተስፋ እንዳቆርጥ ጆል። ወይ እኛ እንሄዳለን ወይ አንተ ትሄዳለህ። አሳክተዋል። በጣም ቀላል ስራ። አሁን እሱ አንስቶታል። $50። ይሄን የአለት ክብደት አንሳው። አረ እያየን ነው። አንሳው። ይኸውልህ ይሄን ካላነሳ ምንም አታገኝም። ሰውዬ አንሳው እንጂ ምንም እኮ አታገኝም። አንሳው እንጂ ወንድሜ። ወይኔ ጉዴ ወንድሜ። በቃ ጨብጠኝ። አሪፍ። በጣም ጥሩ ስራ ነበር። ይሄ በጣም ቀላል ነው። እንቀጥል። 1 ወይኔ ጉዴ። አንተ በጣም ቀላል ነው። ይሄ በጣም ቀላል ነው። ተመልከቱት በእናታችሁ። ይሄ የሚያስገርም እጅ ነው ያለው። ቀላል። እሺ ወንድሜ አንሳው እንጂ። ይኸውልህ እንዳያልፍህ። ወይኔ ጉዴ አንስቶታል። $100 መቀጠል ትፈልጋለህ? እኔ እንጃ። ምናልባት አሸንፌ ገንዘቡን ባገኝ እመርጣለሁ። መቀጠል ትችላለህ ወንድሜ። ቶሎ በል እንጂ አንሳው። እንቀጥል። አልተነሳም። $100 ነው። ወይኔ አንተ ፊቴን መቶኝ ነበር። በቃ በቂ ነው። ጥሩ ስራ ነው። ጥሩ ሰርታችኋል። አይደለም 78 ኪሎ ግራም ክብደት፣ ማንም ሰው 64 ክብደቱን ማንሳት አልቻለም። አንሳው። ወይኔ ጉዴ። ቀጥል። ተስፋ እንዳቆርጥ። አይከፈልበትም። ቻናሉን ሰብስክራይብ አድርጉ። እሺ በርቱ። አመሰግናለሁ። ጀግና ሰው ነህ። እሺ እንቀጥል። ስምህ ዙስ ነው? አይደለም ታይለር። አዎ ታይለር። ጺምህን ወድጄዋለሁ ወንድሜ። ታይለር። ቀጥል። ታይለር 31 ኪሎ ግራም $50 ነው ጀለሴ። $50 ነው። ገንዘብ ትፈልጋለህ? ወደ $100 እንሂድ። ይሄን ካላነሳ ምንም አታገኝም። ቀጥል ወንድሜ። ታደርገዋለህ። አንሳው እንጂ። አረ ቀጥል። እንቀጥል። ወደ ቀጣዩ ዙር መሄድ ትፈልጋለህ? አይ እኔ እንኳን $100 ነው መውሰድ የምፈልገው። አዎ እባክህ $100 ይሻለኛል። $100 አሸንፏል። እሱ አሸንፏል። በጣም ብልጥ ሰው ነው። እሺ እናመሰግናለን። 64 ኪሎን አንድ ሰው ቀለል አድርጎ ስላነሳልን። ሰውየው ሲያነሳው ክብደቱ ቀላል ይመስላል። እስቲ እኔም ልሞክረው። የመጀመሪያው ልሞክረው። 2 አይከፈልበትም። ሰብስክራይብ አድርጉ። 3 ወይኔ ጉዴ። አረ ይሄን ማድረግ አልቻልኩም። እሺ ምናልባት አሁን ጠንካራ ሰዎች ያስፈልጉናል። አንድ ሰው ይሄን 78 ኪሎ ግራም ማንሳት ከቻለ እግዚአብሔር ምስክሬን ነው የምላችሁ፣ ምን እንደማደርግለት አታውቁም። የትኛው ድረስ ነው ማንሳት አላማ? እኔ አላማ የለኝም። አላማ የለህም? አላማ የለኝም። አሁን አንዱን ምረጥ። ማድረግ ነው የምፈልገው። እሺ እንቀጥል ጀለሴ። አንሳው። እሺ ቀላል እንዴ! ግድንግድ መዳፎች ነው ያሉት። ቀጥል። ተመልከቱት እስቲ እጁ ምን ያክላል። ምን አይነት ስልጠናዎችን ነው የምትሰራው? መልሱ ዝምታ ነው። ይሄ ሰው አትሌት ነው። ወይኔ ጉዴ አነሳው እኮ። እሺ ቀጥል። ሰዓት ግን መውሰድ ትችላለህ። እሺ አሁን ቀጥል። ወይኔ ጉዴ እንዴ! ሰዓት አለ። እረፍት ውሰድ። እሺ አሁን ምን እየተሰማህ ነው? ጥሩ እየተሰማኝ ነው። ወደ $500 መቀጠል ትፈልጋለህ? እኔ እንጃ ግን በጣም ከባድ ነው። እንዲቀጥል ትፈልጋላችሁ እንዴ? መቀጠል ትችላለህ። አዎ ሊያነሳው ነው። በቃ ሊያነሳው ነው። አንተ ብቻ አስብ፣ ታደርገዋለህ። $500 ነው። ቀጥል።
በጣም ከባድ ሰው ነው ወንድሜ፣ በጣም አደንቃለሁ። ይሄን ስላረክ ብቻ ይሄውልህ ዶላር። እሺ አመሰግናለሁ። እስቲ አበረታቱት። እሱ 64 ኪሎን ማንሳት እንደሚቻል አሳይቶናል። አንሳው ወንድሜ፣ አንሳው። ወይኔ $100። ነገር ግን 78 ኪሎ መነሳት አልቻለም። በጣም እናከብራለን ወንድሜ፣ በጣም እናከብራለን። ይሄን ክብደት ለማንሳት የሚረዳን ሰው እንፈልጋለን እና ማን የተሻለ ነው? እሺ ይሄን ማድረግ ወይም ማንሳት ትፈልጋለህ? አዎ እርግጠኛ ነኝ ልጄ። እሺ የአርኖልድ ልጅን አሁን አግኝተነዋል። ይሄ ሰውዬ ምን እንደሚያደርግ ነው። እሺ ይሄ $5 ነው፣ ያበደ ነው። ይሄኛው ደግሞ $20 ነው። ወደ ቀጣዩ ተንቀሳቀስ እንጂ ወንድሜ። $50 አውልቀው። እሺ ቀጥል። 3 2 1 አንሳው። ኧረ አንተ ይሄ በጣም ከባድ ነው። እሺ ሰዎች ክብር ስጡልኝ በእናታችሁ። እሺ ወንድሜ በጣም አደንቃለሁ። እሺ ይህ በጣም ከባድ ነበር። ማንም ሰው ይሄን ክብደት ማንሳት እንደማይችል ነው የተሰማኝ። ቀጥል ወንድሜ ቀጥል። ወይኔ ጉዴ፣ በጣም ለትንሽ። እሺ አሁን አንድ ሰው መርጠን እናስሞክራለን። እሺ አሁን አንተ ምን ላይ ነው እየሰራ ያለኸው? እኔ አሁን ፓወር ሊፍት እያረኩ ነው ያለሁት። እስቲ ንገረኝ ምን ያህል ታነሳለህ? እኔ 3 እጥፍ የሆኑ ከባድ ክብደቶችን በማንሳት የዓለም አሸናፊ ነኝ። በጣም ደስ ይላል። እንቀጥል ወንድሜ፣ መቀጠል ትችላለህ። አንስተዋል እኮ። ቀጥል። እውነት ለመናገር ግን ምንም የማንሳት ልምድ ያለው አይመስልም። እናም እኔ ድጋሚ ልሞክረው ወሰንኩ እና ይሄ የኔም ውድድር ነው። እናም እኔም መወዳደር አለብኝ። እኔ እንደ እንስሳ ነኝ። ምንድነው የተፈጠረው? እንቀጥል። እሺ በቃ በሁለት እጅ አንሳው። በዛን ጊዜ ያን ክብደት የማነሳው መስሎኝ ነበር። በእውነቱ ግን የማይቻል ነው። ቀጥል እንጂ። ወይኔ ወንድሜ ጥሩ እየሄድክ ነበር። ይሄን ለመሞከር አንዳንድ ጠንካራ ሰዎችን ከኤግዚቢሽኖች ሰብስቤ ነበር። ወይኔ ጉዴ፣ አንተ በጣም ስጋ ያለ ሰው ነህ። ጀለስ እጁ ምን ያክላል? ይሄ ግድንግድ መዳፍ ነው። እሺ እሱ በጣም ቀላል ብር ነው። መቀጠል ትችላለህ። ሁለቱም በአንዴ ሊያነሳው ነው። ወይኔ ጉዴ፣ ተረጋጋ። ይሄ በጣም አዝናኝ ነው። ይሄ በጣም ቀላል ነው። ምንድነው ሚስጥሩ? ወይኔ ጉዴ፣ አሁን አንዱን አነሳው። እንዳይወርቅብህ። ወይኔ ጉዴ፣ ሊሆን አይችልም። ክብደቱን ለማንሳት ይመስለኛል ብልሃትን እየተጠቀሙ ነው። ወይኔ በእግዚአብሔር ስም፣ ወደ መጨረሻው ክብደት ደርሰናል። አንሳው። አንስተከዋል። በቃ አንሳው። ቀጥል። አሸናፊነታቸው በዚህ ክብደት ይወሰናል። እሺ ሞራል ስጡ እንጂ። በጣም ጠንካራ ነው ወንድሜ፣ በጣም ጠንካራ ነህ። እሺ ቀጥል። ሞክረሃል። ለትንሽ ነበር እኮ፣ በጣም ለትንሽ ነበር። ሞራል ስጡት። በጣም ይደንቃል። ምናልባት ይሄ ክብደት ጭራሽ የማይነሳ መሰለኝ። ቀጥል። አንሳው። አሁን ልንቀጥል ነው። ነገር ግን ልንጀምር እያለ ስንፈትሽ ሊሞክር የሚፈልግ አንድ ተጨማሪ ተወዳዳሪ ነበረን። ምን አይነት ስፖርት እየሰራ ነው? ስትሮንግሜን የሚባለውን። እውነትም ጠንካራ ሰው ነው። ባቱ ብቻ አናቴን ነው የሚያክለው። ቀጥል ወንድሜ። ቀላል $50 አድርጎታል። ኧረ ምን እየተፈጠረ ነው? እንቀጥል። ምን እንደሚፈጠር ማየት እፈልጋለሁ። እሺ ከፍ አድርገው። ሞክር ድጋሚ። አንሳው ወንድሜ፣ አንሳው። ወይኔ በእግዚአብሔር ስም፣ ወይኔ ጉዴ፣ አይሆንም። ወይኔ በእግዚአብሔር ስም፣ ነግሬ ነበር እንደሚያደርገው። በእግዚአብሔር ስም አደረግከው። 100 200 300 400 $500 አግኝተሃል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ እኔን አበረታቱኝ። ቀጣይ ባበደ ቪዲዮ እንመለሳለን። እስከዛ መልካም ቀን።